የቀብር ቦታ ናቸው። እነዚህ ቦታዎች የቀብር ቦታ ናቸው። እንግዲህ አሁን ወደ ሌሎቹ ቦታዎች እየሄድን ነው። ወደ ቤተ አማኑኤል፣ ቤተ ሊባኖስ ወደሚባሉት ቦታዎች እየሄድን ነው። ይሄ መግቢያው ደረጃ ነው። ወደዛ እየሄድን ነው። አሁን አብረን እናያለን ማለት ነው። እነዚህ ደረጃዎቹ አሁን ቅርሳት ናቸው። አሁን የምታይ መጀመሪያ እንደዚህ የነበረ ነው። ኦኬ ይሄው ከዚህኛው ወደዚህኛው መቀየር የሚያሳየው ነው። እኔ ከዋናው መንገድ መጀመሪያ የነበረው ነው። እዛ አዲስ የተሰራው ይሄኛው ነው ማለት ነው። ወደ ቤተ ገብርኤል አሁን በተምሳሌ ወደ ቤተ ገብርኤል የሚያገናኝ ደረጃ ነው። ኦኬ ስቴርስ ፍሮም ዘ ሜን ሮድ ቱ አዲስ አዴ ነው። የአካባቢ ሰፈሩ አዲስ አዴ ይባላል። አዲስ አዴ ነው የሚባለው። አይ ሰፈሩ ኦኬ አዲስ አዴ የሚባል ቦታ ነው። አሁን ያለው ወደ ቤተ ገብርኤል ራፋኤል ነው። ወደ ቤተክርስቲያን ነው። ድርብ ቤተክርስቲያን ነው። ድርብ ነው። አንድ ላይ ነው ያሉት። ኦኬ ባሲነ ባንደ ሲተሩ ቤተ ገብርኤል ራፋኤልና ታሪክ ዋናው ታሪክ ያለው እዚህ ቦታ ላይ ነው። ወደ ሰማያዊ ኢየሩሳሌም ነው። ኦኬ ሰማያዊ ኢየሩሳሌም ነው ይባላል። ጨርሰን የመርከብ ምሳሌን ቤተ ኢየሩሳሌም አይተን ጨርሰን ወደ ሰማያዊ ኢየሩሳሌም ማለት ነው። ቅድም ያየናቸው ምድራዊ ኢየሩሳሌም ይባላሉ። ቅድም ከቤተ ማርያም ቤተ መድኃኒዓለም ከቤተልሔም ጀመረ፣ ከቤተ መድኃኒዓለም ጀመረ፣ ቤተ መስቀል፣ ቤተ ደናግል፣ ቤተ ሚካኤል፣ ጎልጎታ እነሱ ምድብ አንድ ምድራዊ ኢየሩሳሌም። መስቀለኛ ደግሞ ቤተ ኢየሱስ ደግሞ በኖህ መርከብ ምሳሌ ደግሞ የእሱ ደግሞ ራሱን የቻለ አንድ የኖህ መርከብ ምሳሌ ተደርጎ የሚታይ ነው። ደግሞ ወደ ሰማያዊ ኢየሩሳሌም የመጨረሻ ጉብኝታችን የሚሆንበት ነው። ወደ መጨረሻው ጉብኝታችን እየሄድን ነው። ሰማያዊት ኢየሩሳሌም ይባላል። ጨለማ አለ፣ አምሳለ ሲኦል ድቅድቅ ያለ ጨለማ አለ። ኦኬ ጨለማ ቦታም አለው አለ። የሲኦል ምሳሌ አምሳለ ሲኦል ምሳሌ ነው። 10 ሰከንድ የሚወስድ ነው። 10 ሰከንድ ነው የሚወስደው። አዎ ጨለማ ሲኦል እንጎበኘዋለን። እኛ ገብተን መውጣት እንችላለን። አዎ እኛ እንጎበኘዋለን። እሺ እግዚአብሔር ይርዳል። ማብራት አይቻልም። ኦኬ ምን መጠቀም አይቻልም። ድቅድቅ ጨለማ ነው። ስልክም መቅረጽ አይቻልም። አይቻል ጨለማ ነው። ጨለማ ነው። ቀጥለን እንገባው። የሲኦል ምሳሌ ያለም የሲኦል ምሳሌ ማለት ምንድነው? ኦኬ አሁን እኛ የምናየው ጨለማ በሰማይ ሀገር ፍርሃት ጥፍ እንደሚመጣ ማሳያ ነው። ኦኬ እንዲሁም ደግሞ ለኛ ለክርስቲያኖች ኃጢአት እንዳንሰራ ሰው እንዳንበድል ማስተማሪያ ነው። ማስተማሪያ ነው። ለዚያ ነው አምሳል ሲሆን የሚለውን ስያሜ ያገኘው ማለት ነው እንጂ ማለት ካያበራንማ ምን አየን ይባላል። ምኑ ታየ? ያዕቆብ ደግሞ የእናቶች ገዳም ነው። ቤተ አማኑኤል ኦኬ የእናቶች ገዳም ኮባ ያለበት ወደ ላይ ያሉት አውና እሱንም ጎበኛቸው እናያለን። ይሄ ሰፈሩ ደግሞ አዲስ አዴ የሚባል ነው። አዲስ አዴ የሚባለው ሰፈር ነው። አዎ ጎጆዎች እንደግራችሁ ይሄ ብሪጁ ምንም ያገናኘው ነው ምንና ምን እንደሚያገናኘው የከተማው ነው የሚያገናኘው ነው። ኦኬ እዚህ ሰዎች መኖሪያ ነበሩ። ቅድም እንደገለጹት ነው ለቀው ሌላ ቦታ አካባቢ ነው ያሉት እና ይሄ ደግሞ የምታየው ቅርብ ሰዓት የተሰራ መንገድ ነው ማለት ነው። ይሰሩ ናቸው። የምን ድልድዩ ያለ ብሪጁ ምን ኦኬ አሁን ይሄ ቅርብ የምናገኘው ቦታ ፊት ለፊት ምንድን ነው? ቤተ ገብርኤል ሩፋኤል ይባላል። ቤተ ገብርኤል ሩፋኤል ቤተ ክርስቲያን ይሄ እንግዲህ ቤተ ገብርኤል ሩፋኤል ሁለት ቤተ ክርስቲያን ነው ማለት ነው። አንድ ላይ ነው ያለው። አንድ ላይ ነው። በአንድ ጣራ ስር የሚገኝና ድልድይና በኢየሱስ ሰሰነ ቱሪዝም ኦኬ የተሰራ ነው። የተሰራ መጀመሪያ በእንጨት ርብራብ ነበር። ወደዚህ ነው የምንገባ አይደል? ወደዚህ የምንገባ ኦኬ አይ ነገር እንደምታየው ጽሁፉ ምን ይላል? ቤተ ገብርኤል ሩፋኤል ይላል። ቤተ ገብርኤል ሩፋኤል ማለት እንግዲህ ለቤተክርስቲያን ሰው ነው ማለት ምን ታሰራው ነው። ይሄ ማፑ ምንድነው? እዚህ ጋር ይሄ ሳውዘርን ኢስት ግሩፕ ነው። ሰማያዊ ኢየሩሳሌም ማለት ለፈርሚሽ ነው። ለምሳሌ ቤተ አማኑኤል ይላል። ያው ኢንትራንስ ይላል። መግቢያው ነው። መግቢያ መውጫ ነው። ዳይሬክሽን መጠቆሚያ አቅጣጫ ማለት ነው። ናምን ፈረንጆች ነጮች ይሄን እያነበቡ እንዲጎበኙ ነው ማለት ነው። ይሄ ታሪክ የሚገልጽ ነው። ቤተ ገብርኤል ሩፋኤል የሚገልጽ ነው ማለት ነው። በዚህ እንሄዳለን ማለት ነው። እዚህ ጋር ደግሞ ጸበል አለ። ቤተ ገብርኤል ጸበል ነው። ይሄ ቦታው ጸበል ነው። ይሄ ጸበል ነው። ወታይ ጥልቀት ያለው ነው። የቤተ ገብርኤል ጸበል ነው። ከወልባ የሚፈልቀው ማለት ነው ጥልቀቱ። ኦኬ እና ቀይ ደግሞ እኛ በጣም የሚገርም ነው። ይጠማው ራሱ መጀመሪያ በጣም የሚያንሸራት የሚጥል ነበር። ኦኬ አሁን ግን እንደምታየው በደንብ ተሰርቶ ለጎብኚ አመቺ ተደርጓል ማለት ነው። ግን አቅመ ደካሞች አይመችም ነበር። አሁን ግን ኦኬ እንደምታየው በሚያምር ሁኔታ በቀይ ድንጋይ ድንጋይ የተሰራ ነው ማለት ነው። ስለዚህ ጋር ማፕሙ ካርታውም አለ ራሱ የድሮ ገጽታውን የሚያሳይ ነው። ያሁን ገጽታውን የሚያሳይ የነ ድሮ እንዴት ነበር እንደሚያሳይ ነው። በቀኝ በኩል ያለው ከታደሰ በኋላ ያለው የሚያሳይ ነው። እዚህ ጋር ደግሞ እንግዲህ ታሪክ ያለው ነገር አለ። ይሄኛው ምንድነው? በዚህ በኩል ያለው ይሄኛው መፈራረጃ ይባላል። ጭቀጭማ መንገድ እንደምታያት ዳርና ዳሩ ሰፊው እንደምታያት ዳርና ዳሩ ገደል ነው። ዳርና ዳሩ እንግዲህ መፈራረጃ ትባላለች። እንግዲህ አንድ ሰው በዚህ አርጓ ላይ ድንጋይ በቀኝም ገደል ነው በግራም ገደል ነው። አይ እንግዲህ አሁን እንግዲህ ጭቃጭ መሆኗ ድልድዩዋ የመንግስተ ሰማያት እንግዲህ የምትጠብ ማለት ነው። ኦኬ ዳርና ዳሩ ሰፊ መሆኑን ግን የሲኦል መንገድ ወደ ጥፋት ጎዳና የሚወስደው ብዛት የሚያሳይ ነው ማለት ነው። አያር የሰው ገንዘብ የሚሰርቀውን ሴት የሚያቃጥለውን የሚያሳይ ነውና እቺ
ግን ቀጭኗ ግን እንግዲህ ግን ተጠበቀ እና በድሮ ሰዓት አንድ ሰው በዚህ አድርጎ ደርሷል። ድንጋይ ጉቤ ድንጋይ ተቀማል ድንጋይ ቁጭ ብሎ ይመለሳል። አዎ ከተመለሰ እንደ ጻድቅ ቆየ የሚቆጠረው ወይ ማጤስ እንዳሰረቀ የሚቆጠረው። ነገር ግን ሰው እየሞተ ስላስቸገረ ተገዝቷል ማለት ነው። ማንም ሰው ወደዚህ መሄድ አይችልም ማለት ነው። ሙቷ ተገዝቷል ክልክሉ እና ይቺ ስሟ መፈራረጃው ትባላለች። መፈራረጃው ማለት ነው። እቺ ቀጭም ሆነ እንግዲህ መንገድ የምትጠብቅ ማለት ነው። ዳና ደግሞ ባህር ነው ውስጡ ባህር ነው፣ ሰፊ ነው። ወደ ጥፋት ጎዳኛ ነው በዛቱ የሚያሳየው ማለት እና ይሄን ያሳየው አሁን እንግዲህ እየገባን ወደ ቤተ ገብርኤል ራፋኤል እየገባን ያለው ቤተ ገብርኤል ወሩፋኤል እየገባን ነው። ጸበሉን ግን ሳላገኘ የቤተ ማርያምን ወይም የዚህን የሚጠጣ መስቀል ትችላለች። ችግር የለም። መስቀል ታሽቻለሁ። መስቀል ታሽቶ መጠጣት ይችላል። ይሄኛው ገብርኤል ነው። ሰላም ልጅ ቅዱስ ቤተ ክርስቲያን እንግዲህ አሁን ፊት ለፊት የምናየው የቤተ ገብርኤል ቤተ ገብርኤል ወሩፋኤል ይባላል። ሁለቱም በአንድ ስራ አለ ማለት ነው። ያኛው ፓርት ሩፋኤል ነው። ይሄኛው ወደዚህኛው ያለው ፓርት ደግሞ ገብርኤል። ይሄን ግን ክብል ጸበል ነው ያየው። ይሄን ጸበሉ እንግዲህ ቅድማት የጀመረው የተቆጣው ይሄን ነው። ይሄ ቤተ ገብርኤል እንግዲህ አሁን ባለ 3 ቤተ መቅደስ ነው። የመጀመሪያው ባዶ ነው። ሁለተኛው ደግሞ ባህር ነው። ሶስተኛው ደግሞ ቤተ መቅደስ ያለበት ነው። አሁን ባህሩ ያለው ከስር ነው። ከዚህ ከምናየው ቦታ ወደ ታች ሌላ ባህር አለ ማለት ነው። ባህር አለ። ቤተክርስቲያን ነው። ወደ ሁለተኛው መግቢያ አለው ማለት ግን በር አለው በታች በዛ በኩል መግቢያ በዚህኛው ላኛው በኩል ሁለተኛው መውጫ መዘለቂያ ማለት ግን እኛ ተኛ ሰው ለኛ ይገልጽልናል ማለት ነው። ለኛ አይፈቀድም። እንግዲህ እንደምታያቸው እንግዲህ አጫጭር ምሰሶዎች አምዶች አሉ። በዚህ ማለት ደግሞ ረዝም አምድ አለ። ምሰሶ ረዝም መሀል ላይ ያለ ይሄ ረዝሙ ይሄ ፊት ለፊት የምናየው ነው ማለት ነው። ይሄ ረዝሙ እንግዲህ የክርስቶስ ምሳሌ ነው። እንግዲህ ክርስቶስ እንግዲህ በዕለተ ምጽአት ለፍርድ እንደሚመጣ የሚያመለክት ነው። እንግዲህ ጌታችን ውስጥ እንግዲህ ለፍርድ ሲመጣ እንግዲህ ጻድቃንን በቀኙ ኃጥአንን በግራው አቁሞ ሁላችንም እንደ የሥራችን ይፈርድብን ነው ማለት ነው። እንግዲህ ያንኛው የጻድቃን ምሳሌ ነው። እኛው ቀኙ ማለት ነው። እንግዲህ ቀኙ እንግዲህ ጌታችን ውስጥ ምን ይላቸዋል? እናንተ ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል፣ ብታመም ጎብኝታችሁኛል እና ዓለም ሳይፈጠር ወዳዘጋጀሁት መንግስተ ሰማያት ሂዱ ይላል። በግራው ያሉ ደግሞ እንግዲህ ኃጥአኖቹ እንግዲህ እናንተ የተረገማችሁ ብራብ አብላችሁ ጥማጣችሁ ብሎ ወደ ገሃነመ እሳት የሚፈረድባቸው ነው ማለት እና እነዚህ በግራ በኩል የምናያቸው በዕለተ ምጽአት የሚመሰል ነው ቤተ ገብርኤል ማለት ነው። እና ቤተ ገብርኤል እንግዲህ አሁን በመላእክት ከተማ ይመሰላል። የመላእክት ከተማ የምንላቸው ኢዮር፣ ራማና ኤራር ናቸው ማለት ነው። እና ቤተ ገብርኤል እንግዲህ ጉዳት ደርሶበት እንግዲህ ያው ክረም ሲሆን አሁን ኬንዳ ይለብሳል ስለሚያፈስ ማለት ነው። ላይኛው ጣራው ማለት ነው። ጣራው ስለሚያፈስ እና መስኮቶቹ አጠቃላይ 9 ናቸው። የብርሃን መሳረፎቹ ማለት ነው። ውስጥ ያሉ ደግሞ አምዶቹ ቋሞቹ ምሰሶች 3 ናቸው። እነሱ የሥላሴ ምሳሌ ናቸው። ሥላሴ ምሳሌ ናቸው። አንጋም ወደ ውስጥ ዝግ ነው። ዝግ ስለሆነ ያው ወደ ውስጥ መግባት አልቻልንም። ቦታውን ግን ያው ከርቀት እንዳያችሁት ይህንን ይመስላል። መግቢያው ይሄ ነው። እንግዲህ ታሪኩ ያው ያስረዳል ነው። የመላእክት ከተማ ተደርጎ ይታያል ማለት ነው። ይሄ ነው ያለው ቦታ። ይሄ ቤተ ገብርኤል ወሩፋኤል ይባላል ማለት ነው። እንግዲህ አብራችሁን ቆዩ። አሁን ደግሞ ወዴት ነው የምንሄደው? ቤተ መርቆሬዎስ እየሄድን ነው ማለት ነው። ይህ ከውስጥ ያየነው ቤተ ገብርኤል ነው። ይሄ ቤተ ገብርኤል ያው ጣራው ነጫጭ ሆነ አለ እሳት መደረጉ እሳት መደረጉ ላይ የሚያሳይ ያደረሱበት ያለው እና ቤተ ገብርኤል ውጫዊ ፓርቱ ይመስላል። ውጭ ፓርት እንግዲህ ይሄን ይመስላል። ቤተ ገብርኤል ይሄ ነው ቤተ ገብርኤል ማለት ውስጡ ላይ ያየነው ማለት ነው። ላሊበላ ከተማ ነው ያለነው። ተመልካቾቻችን ላሊበላ ከተማን እያስጎበኘናቸው እንገኛለን። አሁን ከቤተ ገብርኤል ቀጥታ ወደ ቤተ መርቆሬዎስ እዛ ማዶ ፊት ለፊት የምናየው ነው። የኛው ደግሞ አማኑኤል የለበሰው ሻራ የለበሰው ማዶ ያለው ቤተ አማኑኤል የኛው ነው ቤተ መርቆሬዎስ። ቤተ መርቆሬዎስ ነገር ግን በዚህ ደግሞ ጨለማ አለ። በጨለማው ማለፍ ግድ 50 ሲሆን አሁን ማለት አሸተማ ታራ ያለው ጉቢያ ድንጋይ ርቀት ላይ እዛ ማዶ የምናየው ጉቢያ ድንጋያቸው አሸተ ማርያም ያለችው እዛ ቦታ ነው። ቁሳይ እንግዲህ መጀመሪያ ያነጻች የፈለፈላት ማለት ነው። ላሊበላ መጀመሪያ ላይ ያነጻት። እንግዲህ እሱ ያወት ሳል ተፈቀደለት እሱ ጀመረ ፍጻሜ ያገኘች በቅዱስ ናኩታላ ነው። ናኩታላ ደግሞ በዚህኛው ሳይር ነው ያለው ማለት ነው። ኦኬ አሁን በአምሳለ ሲኦል አድርገን የምናልፈው ማለት ነው። ግን በዚህ ደግሞ አለ ጥንታዊ በራፍ አለ። ጉታዘው የተገጠመ በራፍ ኦኬ አለ። እሱም በራፍ ነው ያተ
እሺ ያው ማየት ያለብን ነው ተረጋግተን ቀስ ብለን ስለሆነ ኦኬ ጥንታዊ በሩን ማየት አለብን አሁን ማለት ነው። አዎ በራ ጥንታዊ በራ ወደ 9 ዓመት የሚሆኑ በራ ነው። ኦኬ ይሄ ታሪካዊ ሰራ ነው። ይሄ ነው በራ በሩ ይሄ ነው። ይሄ በሩ ነው እንግዲህ አሁን ጥንታዊ በር ነው። በጉፋያ ዘመን አሁን የተገጠመ የተሰራ ነው። 9 ዓመት የሚሆኑ ነው እና እንግዲህ እነዚህ ቢስማሮች በድምሩ 197 ናቸው። ቢስማሮች በድምሩ ማለት ነው እዚህ ጋር ያሉት። አዎ እና 3 ጥቅም አላቸው እነዚህ። ኦኬ የምናቸው ጥቅማቸው ምንድን ናቸው? ጥሩ አንደኛው ጥቅም ለጌጥ ነው። እንደምታዩ ውበቱ ያምራል። ለበራፉ ውበት እንደምታዩ ውበቱ የሚያምር ነው። ሁለተኛው ጥቅም ምንድነው? ሌባ ወይም ጠላት በቀላሉ በራፉን ሰብሮ እንዲገባ ይከላከላል ማለት ነው። ኦኬ ጥንካሬ ይሰጠዋል። ሶስተኛው ጥቅም ምንድነው? ራሱ እንግዲህ ክርስቶስ ራሱ የተቸነከረ ቢስማር ይመስላል። ሌላኛው ጥቅም ምንድነው? እንግዲህ በራፉ እድሜ እንዲኖረው ጥንካሬ እንዲሰጠው የሚያደርግ ነው። ጠቅላላ ጥቅም እና እንደምታዩ ውበቱ የተለየ ነው እና ይሄ ጥንታዊ በር በቃ ዘመን የተሰራ የተገጠመ ነው ማለት እና ሁሉ ነገር ከዘመን የተሰራ የተከናወነ ነው ማለት ነው። ኦኬ እና ያው ትውልድ እስካሁን የሰራው ነገር የለም ማለት ነው። እንግዲህ እስካሁን ድረስ ምንም ነገር የአሁኑ ትውልድ የፈለገ ቢማር የፈለገ ቢመራመር የተለየ ነገር ሊያገኝ አልቻለም ማለት ነው። እንደምታየው ይሄን የውሃ መፈሳሻ ለምሳሌ ዝናብ ሲዘንብ ጎርፍ ይሆናል። ኦኬ ይሄን ወለታቸውን የጎርፍ መፈሳሻ ምክንያቱም ይሄ የቅድም ያየው ቤተክርስቲያን ስለሆነ ይሄ ገደል ነው አይደል? ነገር ይሄ ጫካ በረሃ ነው። በስመ አብ እንግዲህ ይሄ ወለታ የወንዝ መፈሳሻ የውሃ መፈሳሻ ነው ማለት ነው። በመድኃኒዓለም እንግዲህ የውሃ ፍሳሽ ማስወገጃ ቦታ ነው ይሄ። እንግዲህ ምን ያህል ማስተር ኢንጂነር መሆኑን የምታውቀው እንግዲህ የውሃ መፈሳሻ ነው ማለት ነው። በዛን በ11ኛው መቶ ክፍለ ዘመን የውሃ ማስወገጃ የፍሳሽ ማስወገጃ ተደርጎ ይሄ ሁሉ ተሰርቷል ማለት ነው። ድንቅ ነው፣ በጣም ድንቅ ነው፣ ድንቅ ነው፣ ድንቅ ነው። አሁን በአምሳለ ሲኦል አድርገን ነው የምንሄደው ማለት ነው። በአምሳለ ሲኦል አልፈን ቤተ መቅደስ ነው የምናየው። ኦኬ አሁን ወደ አምሳለ ሲኦል ልንገባ ነው። ይሄኛው እንግዲህ አርኮሎጂስት የቆፈሩ ናቸው እነዚህ ተመራማሪዎች። ኦኬ ተመራማሪዎች የቆፈሩት ነው ይሄንን። ኦኬ ይሄ ለምርምር ተደርጎ አፈሩን ለጥናት እና ለምርምር የቆፈሩት ቦታ ነው። አሁን ወደ አምሳለ ሲኦል ልንገባ ነው። አብራችሁን ቆዩ። ከአምሳለ ሲኦል ስንወጣ አምሳለ ሲኦልን መቅረጽ ቪዲዮ መቅረጽ ላይ ማብራት ስለማይቻል እንተውና ይቆየን። ከዛ ስንወጣ ወደ ቤተ መርቆሬዎስን ቤተ አማኑኤልን እናያለን ማለት ነው። ይህ ምንድን ነው? አርኮሎጂስት የቆፈሩ ናቸው። መጀመሪያ የነበረው ታራ የነበረ ነው። ኦኬ ግን ሲቆፈር ቤት ተገባ። አሁን የምድር ቤት